ጤና ይስጥልን የቻናላችን ተከታታዮች፣ አዳዲስና ትኩስ መረጃ እንዲደርሳችሁ ቻናላችንን ላይክና ሰብስክራይብ ማድረግ እንዳትረሱ። የዕለቱን መረጃ አጋራችኋለሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ሰኞ አሜሪካን እንደሚጎበኙ የአገሪቱ ባለስልጣናት አስታውቋል። የኔታንያሁ ጉብኝት አሜሪካ ከእስራኤል በምታስገባቸው ሸቀጦች ላይ የጫነችውን 17 በመቶ ቀረጥ በተመለከተ ለመነጋገርም ነው የተባለው። አንድ ስማቸው እንዲጠቀስ ያልፈለጉ የእስራኤል ባለስልጣን ለሮይተርስ የዜና ወኪል እንዳሉት ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር የሚያደርጉት ውይይት የተጣለውን ቀረጥ በማንሳት ላይ ያተኮረ ነው ብለዋል። ውይይታቸው የኢራንና የሂዝቦላን ጉዳይ ያካተተ እንደሆነም የጠቅላይ ሚኒስትሩ ጽህፈት ቤት ማረጋገጫ ግን መስጠት አልቻሉም ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ላይ እየጣሉት ያለው የገቢ ዕቃዎች ቀረጥ አካል ነው የተባለለት አዲስ የቀረጥ ፖሊሲ መሰረትም አሜሪካ ከእስራኤል በሚገቡ ዕቃዎች ላይ የ17 በመቶ ቀረጥ መጣሏም ታውቋል። የእስራኤል የፋይናንስ ሚኒስቴር በበኩሉ ይህ አዲስ የተጣለው ቀረጥ እስራኤል ወደ አሜሪካ በምትልካቸው ማሽኖችና የሕክምና መገልገያ ዕቃዎች ላይ አሉታዊ ተጽዕኖ እንደሚኖረውም ገልጸዋል። እስራኤልና አሜሪካም ከዛሬ 40 ዓመታት በፊት የገቢ ዕቃዎች ቀረጥ ነፃ እንዲገቡ መስማማታቸውም የሚታወስ ነው። በተያያዘ ዜናም የጀርመን ቻንስለር ኦላፍ ሾልዝ አሜሪካ ያወጣቸውን የታሪፍ ተመን መቃወማቸው ተገልጿል። ይህ ታሪፍ መሰረታዊ ስህተት ነው ያሉት ቻንስለሩ በጉዳዩ ላይ ከአሜሪካ መንግስት ጋር ለመነጋገር ዝግጁ መሆናቸውን አስታውቋል። ይሁንና አሜሪካ ጋር የሚደረገው ድርድር የማይሳካ ከሆነ ጠንካራና አግባብ ያለው መልስ ከአውሮፓ እንደሚሰጥም ገልጿል። የጀርመን ኢኮኖሚ ሚኒስትር ሮበርት ሃቤክ በበኩላቸው የአውሮፓ ህብረት በሚሰጠው ምላሽ የአሜሪካ አንጋፋ የቴክኖሎጂ ድርጅቶች እንደሚጎዱ አስረድተዋል። ሲናገሩም ትልልቅ የቴክኖሎጂ ድርጅቶች በአውሮፓ ውስጥ የሚያስደንቅ የገበያ በላይነት ያላቸው ናቸው፣ ምክንያቱም እኛም ከታክስ ነፃ ስላደረግናቸው ነው ብለዋል። ሚኒስትሩ እንደገለጹት የአውሮፓ ህብረት በሚሰጠው ያጸፋ ምላሽ የኦንላይን አገልግሎት ሰጪዎች ላይ የሚያተኩር ይሆናል። ፕሬዚዳንት ትራምፕ ትናንት ባወጡት ዓለም አቀፍ ታሪፍ የነጻነት ቀን ማለታቸውን የጠቀሱት የጀርመኑ ሚኒስትር ይሁንና ይህ ውሳኔ ለአሜሪካ ሸማቾች የነጻነት ሳይሆን የዋጋ ግሽበት ቀን ነው ብለዋል። ጀርመን ወደ አሜሪካ ከኬሚካሎች እስከ መኪና በማስገባት ከአውሮፓ ሀገራት ቀዳሚ ናት። ይሁንና ከዛሬ ጀምሮ ተግባራዊ በሆነው አዲሱ ታሪፍ መሰረት ከጀርመን ወደ አሜሪካ የሚገቡ ምርቶች የ25% ታክስ ይጣልባቸዋል። ጀርመን ለአሜሪካ በብዛት ከምታቀርባቸው ምርቶች መካከል ቮልክስዋገን፣ ሜርሴዲስ እና BMW መኪኖች ቀዳሚ ናቸው ተብሏል። በተያያዘ ዜና ቻይና በአሜሪካ ለተጣለባት ታክስ ተመሳሳይ ጸፋዊ እርምጃ መውሰዷም ተሰምቷል። ቻይና ከቀጣይ ሳምንት ጀምሮ ተግባራዊ የሚደረግ የ34 በመቶ ቀረጥ በሁሉም የአሜሪካ ምርቶች ላይ ለመጣል መወሰኗን አስታውቃለች። ይህ የቻይና እርምጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ይፋ ያደረጉት የ34 በመቶ አዲስ የታክስ ታሪፍ ተከትሎም የሰጠችው ጠንካራ የበቀል እርምጃ አካል ነው ተብሏል። ቀደም ሲል አሜሪካ በየካቲትና በመጋቢት ወር በቻይና ምርቶች ላይ የ10 በመቶና የ20 በመቶ ታክስ ጥላ የነበረ ሲሆን ቤጂንግም ውሳኔውን የንግድ ጦርነት የሚቀሰቅስ ድርጊት በማለት ስትቃወም ቆይታለች። እንዲሁም ሀገሪቱ ስለተጣለባት ቀረጥ 15 በመቶ ታክስ መጣሏም የሚታወስ ነው። ቻይና በተጨማሪ ቁልፍ በሆኑ የማዕድናት ንግድ ላይ ቁጥጥር እንደምታደርግ ማስታውቃለች። ይህም ከአሜሪካ ጋር የሚደረገውን ግብይት ሊገድበው እንደሚችልም ተጠቁሟል። የቻይና የበቀል እርምጃን ተከትሎ የአሜሪካ የአክሲዮን ገበያ ከኮቪድ ወረርሽኝ ወዲህ በእጅጉ መቀነሱም ተነግሯል። የቻይና ውሳኔን ተከትሎ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ትጫወታለች ሲሉም ትሩዝ በተባለው ማህበራዊ ድረገጻቸው ላይ ባሰፈሩት መልእክትም ተናግሯል። በሌላ በኩል ቪየትናም፣ ህንድና እስራኤል በአሜሪካ የተጣለባቸውን ቀረጥ ተከትለው የሚደርስባቸውን ጫና ለመቀነስ ከፕሬዝዳንት ትራምፕ ጋር እየተነጋገሩ መሆኑም ተነግሯል። ቻናላችንን ላይክና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።